እንደምን ከረማችሁ የጤዛ ቤተሰቦች። ዛሬ የማሳያችሁ በአፕል የሚሰራ ኬክ ነው እና ይህን በአፕል የሚሰራ ኬክ ለመጀመር በመጀመሪያ 4 እንቁላል ያስፈልገናል። እሱም በሳህናችን ላይ እናደርጋለን ማለት ነው። ምክንያቱም ብዙ ጊዜ ኬክ ሲሰራ እንቁላል እና ስኳሩ በትክክል መዋሃድ አለበት። ሸካራነቱ እስከሚጠፋ ድረስ መዋሃድ አለበት ማለት ነው። አሁን እንቁላላችንን በሳህናችን ላይ ካረግን በኋላ በዚህ በምታዩት መለኪያ 3 ጊዜ እንጨምራለን ማለት ነው። እንግዲህ ሁላችሁም ይሄን አይነት መለኪያ ይኖራችኋል ብዬ አስባለሁ። ወይንም በተመሳሳይ በሌላ አይነት ልትጠቀሙ ትችላላችሁ። እና አሁን ይሄንን ሸካራው እስከሚጠፋ ድረስ በስነ ስርዓት እንቁላሉን እንመተዋለን ማለት ነው። በደንብ እስከሚዋሃድ እንቁላሉን እና ስኳሩን እናደባልቃለን ማለት ነው። እንዲህ አድርገን አሳምረን ከመታን በኋላ እናየዋለን። ስናየው የቀረው ነገር ካለ እንደገና ደግመን እንመታለን ማለት ነው። ስኳርና እንቁላሉን በደንብ መምታቱ ጥቅሙ ኬኩ ወደ ላይ ለመነፍ ኩፍ ብሎ እንዲወጣ ይረዳዋል ማለት ነው። አሁን የበቃው ይመስለኛል። ይሄው ወደ ላይ ያረኩ ሳሳያችሁ በጥሩ ሁኔታ ተዋህዷል ማለት ነው። ይሄው እንደምታዩት ነው። ጥሩ ሁኔታ ላይ ነው ያለው። አሁን አስቀምጠን ዱቄታችንን እንለካለን። ዱቄታችንም የምንጨምረው ባለፈው ስኳር ስንጨምር በለካንበት በሱ መለኪያ ነው። በአንድ አይነት መለኪያ ነው የምንጠቀመው ማለት ነው። ስኳርንም 3 ነው የተጠቀምነው። ዱቄቱንም በዛው መጠን 3 እንጠቀማለን ማለት ነው። አሁን ዱቄቱን ካረግን በኋላ ለጣዕሙ እንዲሆን 1 ማንኪያ ቫኒላ እናደርጋለን። ይሄንን 1 ማንኪያ ቫኒላ ነው። ልዩ ጣዕም ይኖረዋል። ሽታውም ጥሩ ይሆናል ማለት ነው።
ከዛ ቀጥሎ ለዚህ ለአዋሃድ ነው ውህድ ቤኪንግ ፓውደር 2 ማንኪያ እናደርጋለን። አንድ አድርገናል፣ 2 ማንኪያ በቂ ነው። አሁን ይህን ውህድ እንደገና በደንብ አድርገን እንመተዋለን ማለት ነው። በመጀመሪያ እንዲማሽከረክረው ቀስ አድርጌ ልክ ወዲያው ብጀምር ዱቄቱ ሊበተን ይችላል። ስለዚህ ቀስ ብሎ ማዋሃድ መጀመሪያ ዱቄቱን ዱቄቱን በደንብ ካዋሃድ ነው በኋላ እንደገና መምታት እንጀምራለን ማለት ነው። እዚህ ላይ ጥንቃቄ ማድረግ አለብን። የጓጎለ ነገር ወይንም እንትን እንዳይፈጠር አስተካክለን መምታት አለብን በመምቻው ማለት ነው። ያው እንደምታዩት ወፈር ያለ ነው። እዚህ ውህድ ውስጥ ውፍረት አለው ማለት ነው። ስለዚህ ቀሪ አሁን የምንጨምረው ምን ይሆናል? ቅቤ ነው። የቀለጠ ቅቤ አለ። 500 ግራም ቅቤ ቀደም ብዬ አቅልጬ እንዲቀዘቅዝ አስቀምጬ ነበረ። ይህንን ቅቤ እንግዲህ የቀዘቀዘ ነው፣ ቀልጦ የቀዘቀዘ ቅቤ ነው። ቀስ በቀስ እናዋህዳለን ማለት ነው። ቀስ በቀስ እያሽከረከርን እናዋህደዋለን። እንደምታዩት አሁንም ሊጡ የወፈረ ነው። ስለዚህ ቀስ በቀስ አሁንም ቅቤውን እየጨመርን እስከሚስተካከል ድረስ እናዋህዳለን። አሁን የራሱን የተወሰነ ቅጥነቱን ያገኛል ማለት ነው። አያችሁት? በጥሩ ሁኔታ የተመታና አሁን ለመጋገር እየደረሰ ነው ማለት ነው። ያለውም ቅጥነቱ እጅግ በጣም ጥሩ ነው። ከዚህ በላይ መወፈርም መቅጠንም የለበትም። አሁን ይሄ መጋገሪያችን ነው። ቀደም ብዬ ቅቤ ቀብቼዋለሁ። ስለዚህ ቅቤ ቀብቼዋለሁ። አሁን የዳቦ ዱቄት እነሰንስበታለሁ ማለት ነው። ይህን የዳቦ ቅቤ የምነሰንሰው ለምንድን ነው? እንዳይጣበቅ ይረዳል። ኬኩ ተጣብቆ መጋገሪያው ላይ እንዳይቀር ተንሸራቶ በቀላሉ እንዲወርድ ያደርገዋል ማለት ነው። ከፈለጋችሁ ዱቄትን መነስነስ ትችላላችሁ። ግን የዳቦ ዱቄት ቢሆን የተፈጨ የዳቦ ዱቄት እሱ የበለጠ ጥሩ ነው። በደንብ አስተካክላችሁ መነስነስ ነው።
ቅቤ ስለነበረው ራሱ ይጣበቃል፣ ይይዘዋል ማለት ነው። ይሄን ይመስላል እንግዲህ እንደምታዩት። ይህንን በዚህ መልኩ ካዘጋጀን በኋላ እንግዲህ 2 አፕሎች አሉኝ። እነዚህን አፕሎቹ ልጬ ከትፋቸዋለሁ ማለት ነው። አፕሎቹን ልጬ ጨርሻለሁ። እንግዲህ በእንደዚህ መልኩ አስተካክዬ አምጥቻቸዋለሁ ማለት ነው። እንግዲህ አፕሎቹን በስሱ ቆርጣቸዋለሁ። እዚህ ጋር መሀል ፍሬው ገብቶብኝ ነው። እንግዲህ በስሱ የምንቆርጠው ተስተካክሎ እንዲበስል እኩል እንዲሆን ነው። አፕሎቹ ንጹህና ምንም ያልተበላሹ ፍሬሽ ቢሆኑ ይመረጣል። ያው እስቲ ልቅመስ ብዬ ቀምሼዋለሁ። እጅግ የሚጣፍጥ አፕል ነው። አሁን ትንሽ ቅቤ አድርጌያለሁ በመጥበሻ ላይ፣ ምክንያቱም ትንሽ ስኳር አድርገን እንደ ከረሜላ አይነት ነገር ጣዕም እንዲኖረው ነው የምንሰራው ማለት ነው። ትንሽ ስኳር አደርጋለሁ፣ በሻይ ማንኪያ 3 ማለት ነው። በሾርባ ማንኪያ 3 ማለት ነው። ይኸው ቅቤና ስኳሩ በእንደዚህ አይነት መልኩ አቅልጬ አምጥቼዋለሁ።
አሁን ግማሽ ሎሚ ጨምቅበታለሁ። ይሄ ግማሽ ሎሚ ምንድን ነው? ለጣዕሙ ስኳሩና ቅቤው አብሮ በሚበስልበት ሰዓት ልዩ ጣዕም ይሰጠዋል እና ግማሽ ሎሚ አደርግበታለሁ። ከዛ አፕሎቹን ነው የምጨምረው። አፕሎቹን ጨምሬ በደንብ አድርጌ ብራውን እስከሚሆን ድረስ አበስለዋለሁ ማለት ነው። ይኸው ብራውን ሆኖ መጥቷል። በቃ ታያላችሁ፣ እንደ ከረሜላ አይነት ከለር ይዟል። ይህ የሎሚ ሽታው ራሱ መሀል አለ። እጅግ በጣም ደስ የሚል ሽታ ይዞ ነው የመጣው። በእንደዚህ አይነት መልኩ በስሏል አፕሉ። አሁን ይሄኛው ኬካችን አለ፣ የኬካችን ውህድ አለ እና ሁሉ ነገር ተዘጋጅቷል። አሁን እሱን ወደ መጋገሪያው እንገለብጠዋለን። አሁን እንደዛ በእንቁላል ይቅርታ፣ በስኳርና በቅቤ በሎሚ መጥበሻ ላይ እንትን ያደባለቅነውን ክሬም እሱን ማነው በአፕል የተሰራውን እሱ ላይ እናደርጋለን፣ ኬኩ ላይ እናደርጋለን። አፕሉ በትክክል ብራውን እስከሚሆን በስሏል። ስለዚህ እሱን በኬኩ ላይ እናደርገዋለን። በምንጋግርበት ሰዓት አፕሉ ወዴት ይወርዳል? ወደ ታች ይወርዳል ማለት ነው። ይህን ይመስላል እንግዲህ። እስቲ እንግዲህ ኦቨን ውስጥ ከተን ደግሞ ውጤቱን እናያለን እንዴት እንደሚሆን። አሁን እንደዚህ ሆኖ በስሏል። በጣም ብራውን ሆኗል። ያ እንቁላል ያ አፕልና እንትኑ ይሄን አይነት ከለር እንዲይዝ የበለጠ ወደ ብራውን እንዲሆን እዚህ ጋር ሁሉ ጠርዙ ላይ ሁሉ የእሱን ከለር እንዲይዝ አድርጎታል ማለት ነው። እንደዚህ ሆኖ በስሏል። በጣም ጥሩ አይነት ከለር፣ ይህ እንደ ከረሜላ አይነት ከለር ያመጣ ሁሉ ያ ምንድን ነው? አፕሉና የስኳሩ እንትን ነው ማለት ነው አብሮ የተሰራው። እጅግ አሁን እንገለብጣለን። እንግዲህ ይኸውላችሁ እንደዚህ ሆኖ ወጥቷል ማለት ነው። ያ ከስር የተነሰነሰው የዳቦ ዱቄት እንዳይዝ አድርጎታል ማለት ነው። ሁሉም እንዲወጣ አድርጎታል። አሁን ደግሞ በመልኩ እንገለብጠዋለን። ትንሽ ይከብዳል መገልበጥ፣ አስቸጋሪ ነው። እኔ ገልብጬዋለሁ። ይህን ይመስላል። እስቲ እንግዲህ በጣም በደንብ ስለተመታ ከፍታው በጣም ኩፍ ብሎ ወደ ላይ ወጥቶ ነው የበሰለው ማለት ነው። አሁን ስትቆርሱት እዚህ ላይ በጣም ይሄ ደርቋል። እሱ ክሬሙ ያው እዚህ ጋር አሁን እንደ ክሬም ሆኖ እንደ ክሪስፒ ሆኗል ማለት ነው።
እስቲ እንግዲህ የሰራሁትን ቀምሼ ያሳያችኋለሁ። እና እኔ ትንሽ ክሬምና የቾኮሌት ዱቄት ነስንሼ ነው ለመቅመስ ያሰብኩት። እንደዚህ አድርጌ ቀምሳለሁ ማለት ነው። በጣም በጣም የሚገርም የሎሚው ጣዕም ምን ብዬ ልንገራችሁ፣ እጅግ በጣም ነው የሚጣፍጠው። በጣም ከሚገርማችሁ በላይ ጣፋጭ ነው። ክሬሙ ደግሞ እና የቾኮሌት የተበተነበት እሱም እንደዛ